ሰላም እንዴት አላችሁ? ወደ ቻናላችን ተከታታዮች፣ ይህ አርቲስትሪ ኮርስ ነው። መጀመሪያው ሲዝን ኤንሸንት ኤንድ ሜዲቫል ይሰኛል። ፕሪሂስቶሪክ አርት፣ ኢጂፕሽያን አርት፣ ግሪክ ኤንድ ሮማን አርት፣ ኤርሊ ክርስቲያን ኤንድ ባይዛንታይን፣ ዳርክ ኤጅስ እና ሮማንስክ ኤንድ ጎቲክ ይሄንን ይይዛል የመጀመሪያው ሲዝን። ሁለተኛው ሲዝን ደግሞ ሬናሰንስ ኤንድ ማነሪዝም ነው። በርዝ ኦፍ ሬናሰንስ፣ ፍላወሪንግ ኦፍ ሬናሰንስ፣ ሃይ ሬናሰንስ፣ ቬኒሻን ሬናሰንስ፣ ኖርዘርን ሬናሰንስ፣ ኢታሊያን ማነሪዝም አውትሳይድ ኢታሊ እነዚህን የምናይበት ይሆናል። ሶስተኛው ሲዝን ባሮክ ቱ ኒዮክላሲዝም ነው። ኢታሊያን ባሮክ፣ ፍሌሚሽ ኤንድ ስፓኒሽ ባሮክ፣ ደች ባሮክ፣ ፍሬንች ባሮክ፣ ፍሬንች ሮኮኮ አውትሳይድ ፍራንስ፣ ኒዮክላሲዝም እነዚህ እናያለን። በመቀጠል ናይንቲንዝ ሴንቸሪ ነው። ሮማንቲሲዝም፣ ሮማንቲክ ላንድስኬፕ፣ ፕሪ ራፋኤላይትስ፣ ሪያሊዝም፣ ኢምፕሬሽኒዝም፣ ፖስት ኢምፕሬሽኒዝም፣ ሲምቦሊዝም እነዚህ እናያለን። ሞደርን ኤጅ ላይ ኤክስፕሬሽኒዝም፣ ኪዩቢዝም፣ በርዝ ኦፍ አብስትራክት አርት፣ ዳዳ ኤንድ ሰሪሊዝም፣ አብስትራክት ኤክስፕሬሽኒዝም፣ ፖፕ ኤንድ ኦፕ አርት፣ ሪሰንት አብስትራክሽን ኤንድ ፊገራቲቭ ትራዲሽን እነዚህን የምናይ ይሆናል። የመጀመሪያው ክላሳችን ይሆናል። ከፕሪሂስቶሪክ እንጀምራለን። የመግለጫ ነገር መስጠት እፈልጋለሁ። እሱም ምንድነው? ይሄ በተለይ ስፔሲፊካሊ ይሄ ፕሪሂስቶሪክ አርት የሚለው ይሄ የሳይንስ ምልከታ ነው እና ለምሳሌ የየራሳችሁ እምነት ሊኖራችሁ ስለሚችል በቃ በግማሽ ጆሮ ብትሰሙት እመክራለሁ። ምክንያቱም ለምሳሌ አሁን ይሄን ከተከተላችሁት ፕሪሂስቶሪክ አርት ብላችሁ ቀጣይ ስትሄዱ አሁን ኒንደርታልስ ምናምን እያለ በቃ ወደ ጦጣ ነው የሚሄደው እና ያ ነገር እንዲጋጭባችሁ አልፈልግም። እኔ ጀስት ሳሪ ነኝ እንጂ የዚህ እንትን አቀንቃኝ አይደለሁም። የኢቮሉሽን ምናምን አይነት እና ሳይንስ በሚረዳበት መንገድ አይደለም እኔ ዓለምን ምረዳና ሌሎቻችሁም እንደዛ ትሆናላችሁ ብዬ አስባለሁ። ስለዚህ ግን በቃ ስቲል ሪከርድ የተደረገው ይሄ ስለሆነ አሁን ፕሪሂስቶሪክ ብሎ ሳይንስ ያስቀመጠው የአርቲስትሪ የመጀመሪያው ፓርት ይሄ ስለሆነ በቃ በግማሽ ጆሮ ስሙት። አንዳንዱም እውነታ ሊኖረው ይችላል፣ አንዳንዱ ደግሞ ወደ ውሸት የሚመራ እውነታ ሊኖረው ይችላል፣ አንዳንዱ ደግሞ ውሸት ሊሆን ይችላል። ስለዚህ ለምሳሌ የሚጠቀሱ ዓመተ ምሕረቶችን ምናምን እነሱም ልክ እንደ ፋክት አድርጋችሁ አትወሰዱት። በቃ ሳይንስ በደረሰበት ቴክኖሎጂ ልክ ያስቀመጣቸው መላምቶች ናቸው ማለት ነው። ፕሪሂስቶሪክ አርት ሞር የሚያወራው እንግዲህ ስለ ፔይንትድ ኬቭስ ነው። ኬቭ ውስጥ የሚገኙ ስዕላቶችን ያነሳል። በዓለም ላይ የጥንት ስዕላት የሚገኙባቸው ወደ 20 ሺህ የሚጠጉ ሳይቶች አሉ ተብሎ ይታሰባል። ኢሮፕ ውስጥ ደግሞ ኦልሞስት 400 አካባቢ። ከነዚህ ውስጥ ደግሞ በብዛት የሚገኘው ስፔን ውስጥና ፍራንስ ውስጥ ነው። ፍራንስ ውስጥ የሚገኘው ይሄ ሌስኮ እና ሾቬ ውስጥ የሚገኙት ሞር በጣም ኢላቦሬትድ የሆኑ በዲቴይል የተሰሩ ስራዎች አሉበት። እንግዲህ ኬቭ አርት መሰራት የጀመረው ኦልሞስት የዛሬ 65 ሺህ ዓመት ጀምሮ ነው ተብሎ ይታሰባል። በዚህ ታይም ላይ ኒንደርታሎች አብረው ኮኤግዚስት አድርገዋል ከሰው ጋር ብለው ያምናል ሳይንስ። ነገር ግን የተገኙት ስዕላቶች በካርበን ዴቲንግ እና በተለያየ ዘዴዎች ሲመረመሩ ከ40 ሺህ ዓመት በፊት የተሰሩ ናቸው። በዛ ታይም የነበረው ኮንቴክስት ምንድን ነው? አሁን አይሴጅ የሚባል ነገር አለ። አይሴጅ ማለት እንደ ሲዝን ነገር ነው እና መሬት በየተወሰነ ጊዜ የሆነ እንትን ውስጥ ትገባለች ነው። አሁን አይሴጅን በኖርማሊ በጣም ሚሊዮን ይርስ የሚፈጅ አይነት ነገር ነው እና መሬት ለምሳሌ በጣም የምትቀዘቅዝበት ታይም አለ፣ ደግሞ የምትሞቅበት ታይም አለ። ስትቀዘቅዝ አሁን ፖላር ላይ ያለው እንትን አይስ አርክቲክ እንትን ኦሽን እየሰፋ ይመጣል ማለት ነው። ያ በረዶ እግሩ እየሰፋ ይመጣል። ስትሞቅ ኢንተርግሌሽን ታይም ላይ ገባች ይባላል። ስትቀዘቅዝ ደግሞ ግሌሽን ፔሪድ ላይ ገባች ይባላል። እና አሁን አርት የተጀመረው መሬት ቀዝቅዛ በቃ ልክ ወደ መሞቅ ስትጀምር ነገር ነው። ኦልሞስት መሬት በቀዘቀዘችበት ታይም በጣም እንትን ሃርሽ ኢንቫይሮንመንት ነበር እና ሰዎች ኦልሞስት ከኬቭ አይወጡም ማለት ነው። ኬቭ ውስጥ ነው የሚቀመጡት። ያንን ሲዝን ለማሳለፍ የከባዱን ታይም ለማሳለፍ ኬቭ ውስጥ ነበር የሚያሳልፉት እና ኬቭ ውስጥ በቃ ቁጭ ሲሉ ያው ይመሳሰጣሉ ማለት ነው። በዛ ታይም የነበረው ኢንቫይሮንመንት ምን ይመስል ነበር? በቃ በረዶ ነው። የተወሰነ ሳር ምናምን ነገር አለ እና ተንድራ የተወሰነ ሽረብስ ምናምን ትንሽ እጽዋቶች ምናምን እንደዛ አይነት ነገር ነበር ነው ኢንቫይሮንመንት። በጣም ሃርሽ የሚባል አይነት ኢንቫይሮንመንት ነበር እና ኢንቫይሮንመንቱ እንዳልኳችሁ በጣም በሚከብድ ታይም ኬቫቸው ውስጥ ይገባሉ ማለት ነው። ሌላው በቅርብ አሁን ምን እያሉ ነው ሳይንቲስቶች? ኬቭ ውስጥ የሚሰሩት አርት ኖርማል ለዴይ ቱ ዴይ ላይፍ ሳይን የሚጠቀሙበት ልክ እንደ ሳንክቹሪ ወይም ልክ እንደ የአምልኮ አይነት ነገር ከዛ ጋር የተያያዘ ነበር ይላሉ። ምክንያቱም አሁን የኬቭ አርቱ የተገኘበት ቦታዎች በጣም ኢናክሰብል የሆኑ በጣም ወደ ውስጥ ዲፕ የሆኑ የኬቭ ፓርቶች ላይ ነው እና አልፎ አልፎ የሚገቡበት እንጂ ሃቢታብል ነገር አይደለም ነው።
እንግዲህ ፐርፐዝ ኤንድ ሚኒንግ ላይ ስንገባ አሁን ኬቭ አርትን የሚሰሩት ለምንድን ነው ጥቅሙ ለምንድን ነው የሚለውን አሁን 3 መላምቶችን ያስቀምጣሉ። የመጀመሪያው ሃንቲንግ ማጂክ ነው። ለማደን በቃ ይጠቅመናል ነገር ብለው ይሰሩታል ነው። ግን ይሄን ደግሞ የሚቃረን ሀሳብ ምን መጣ? ከተሳሉት ስዕሎች ውስጥ የማይበሉ እንስሳቶች ተስለው አሉ። ለምሳሌ ይሄ ቤር ምናምን እንደዚህ አይነት አዳኞችን እንደ ራይኖሶረስ ምናምን አይነት እንደዚህ አይነት ነገሮች ተስለው አሉ። እነሱ የሚበሉት ግን ሬንዲር ነው የሚበሉት። የተገኘው አጥንት በልተው የሚጥሉት አጥንት ማለት የተገኘው የሬንዲር አጥንት ነው። ስለዚህ በተወሰነ ነገር ይሄን ክላሽ ያደርጋል ማለት ነው። ሌላው ሻማኒዝም ነው። ሻማኒዝም ማለት በእኛ ሀገር አሁን ጠንቋዮች እንደሚባለው ወይም የመናፍስቱን መጥራት የሚችሉ አይነት ተነበራቸው ነው እና የቁም ቅዠት ላይ ገብተው እነዚህ መናፍስቶቹ እንዲታዩቸው የተለያዩ ይሄ ሃሉሲኖጀኒክ ድራጎችን ይጠቀሙ ነበር። ወይም ቅዠት የሚያቃዡ አይነት ድራጎችን ለምሳሌ እንደ ዊድ ምናምን አይነት ነገር ማለት ነው። herb is a plant አሁን ፊዚካል ከሆነው ዓለም ባሻገር የሆነ ስፒሪቹዋል የሆነን ወርልድ እንትን ይሉ ነበርና አሁን ኬቭ ዎሉን ግድግዳውን ልክ እንደ ባውንደሪ አድርገው ነበር የሚያስቡት ነው። ያ ሰርፌስ ሁለቱን የሚለይ ይሄ ፊዚካል የሆነውን ዓለምና ስፒሪቹዋል የሆነውን ዓለም የሚለይ እንደሆነ አድርገው ያስቡ ነበር ነው። ሌላኛው መላምት ደግሞ ሲዝናል ማርከርስ ሲዝን የሚመዘግቡበት አይነት ልክ እንደ ኮድ ነገር ኦልሞስት እንደ ጽሁፍ በሉት በቃ ስዕላዊ ጽሁፍ ብላችሁ ያስቡት። በውስጡ የሆነ ሚኒንግ ያስተላልፋሉ ነው። ክላናቸውን በሉ ሲምቦሎች ይገልጹ ነበር ነው እንጂ ዝም ብሎ የእንስሳት ምስል ብቻ አይደለም የሚል ነገርም አለ። ይሄም መላምት ነው። አሁን ሌስኮ እናያለን። ሌስኮ ልክ እንደ የፕሪስትሪ ሲስቲን ቻፕል ተደርጎ ይታያል እና ሲስቲን ቻፕል ማለት ይሄ ነው፣ የማይክላንጀሎ ስራ ነው። ይህ ዋሻ በውስጡ ወደ 900 የሚጠጉ የእንስሳት ምስሎች አሉበት። በተለይ ይህ ግሬት ሃል ኦፍ ቡልስ የተሰኘው ከ5.2 ሜትር የሚረዝሙ ምስላቶች አሉበት። እንግዲህ ይህ ዋሻ ዲስከቨር የተደረገው በእኛ አቆጣጠር በ1932 ሲሆን ፍራንስ ውስጥ ሞንቲኛክ አቅራቢያ ነው። የዋሻው ጥልቀት ወይም ሰው ሊገባበት የሚችለው አክሰብል የሆነው ስፔስ ኦልሞስት ወደ 235 ሜትር ያህል ርዝመት አለው። ሌስኮ ኦልሞስት የተሰራው ተብሎ የሚታመነው ከ15000 እስከ 13000 ቅድመ ልደተ ክርስቶስ በፊት የተሰራ ተብሎ ይታሰባል እና ቴክኒካቸውም በጣም ሶፊስቲኬትድ የሆነ ነው። ፕላስ ደግሞ ትዊስትድ ፐርስፔክቲቭ ይጠቀሙ ነው። ትዊስትድ ፐርስፔክቲቭ ማለት ሁሉንም ሳይድ በአንዴ ለማሳየት ማለት ነው። ለምሳሌ አሁን ከብት ከሆነ እንደዚህ በሳይድ ከሆነ ሁለቱም ቀንዱ አይታዩም። ስለዚህ ምን ያደርጉታል? ቀንዱ ሁለቱም ይታያል፣ ግን ፊቱ ግን ፕሮፋይል ነው ማለት ነው። ልክ ኢጂፕሻን አርትም ላይ እንደዛ አይነት ነገር ታያላችሁ፣ ወደፊት የምናየው ነው። ሌላው ደግሞ ፖሊክሮማቲክ የሆነ ከለርን ይጠቀሙ ነበር። ፒግመንታቸው ብዙ አይነት ቀለምን የያዘ ነው። ሞኖክሮም ወይም በአንድ ቀለም የተሰራ ሳይሆን የተለያየ አይነት ቀለምን ተጠቅሟል ነው። አሁን እንደምታዩት ምስሉ ላይ ጥቁር፣ ቀይ አለው፣ ነጭም አለው ማለት ነው። ሾቬ ሳይንቲስቶች የደረሱበትን መላምት ሙሉ በሙሉ በቃ ውድቅ ያደረገባቸው ወይም ከአዲስ ታሪክን ከአዲስ እንዲጽፉ ያደረጋቸው ነው። የተገኘው በ1994 ነው በእኛ ሲሆን በ1986 አካባቢ አርደሼፍ ቫሊ ነው የተገኘው። የመጀመሪያውን ታይም ላይን ሙሉ በሙሉ በቃ ያፈረሰ ነው። አንደኛ ይሄ ቅድም ካየነው ሌስኮ ከሚገኘው ኬቭ አርት ይሄኛው ኦልሞስት በእጥፍ ይቀድመዋል። ይሄኛው የቅድሙ ኦልሞስት 13000 ዓመት ቢሲ ነበረ። ይሄኛው ግን 30000 ቢሲ ነው የተገኘው እና ቅድም ያልኳችሁ አሁን ሶስት እንትሮች ላይ ተን ነበር አይደል? ሻማኒዝም፣ ሃንቲንግ ማጂክ ምናምን ብለን ያየናቸው ነበር እና አሁን ይሄ ለሃንቲንግ ማጂክ እንደማይጠቀሙ በቃ ውድቅ ያደረገባቸው ይሄ ነበረ። ምክንያቱም ሾቬ ውስጥ ይሄ ዳንጀረስ የሆኑ አደገኛ የሆኑ ፕሬዳተሮች ተስለው አሉ። ምሳሌ አንበሳ፣ ቤር፣ ድብ እና ራይኖ፣ ይሄ ፀጉር ያለው ራይኖ፣ እነዚህ አይነት ተስለው አሉ። በጣም እንግዲህ የድሮ የጥንት ቢሆንም ከ30 ሺህ እንግዲህ ዓመት በፊት የተሰራ ቢሆንም ግን በጣም ሶፊስቲኬትድ የሆነ ቴክኒክ አለው። ለምሳሌ አኒማሎችን ፖርትሬት እዚህ ላይ ምስሉ ላይ እንደምታዩት በጣም በቃ ዲቴይልድ ነው። በዚህ ዘመን የሚሰራ አይነት አይመስልም። ሌላው ፐርስፔክቲቭም አሁን ሲርቅ ሲቀርብ ምናምን የሚል አይነትም የተወሰነ ሀሳብ አለው ማለት ነው። አሁን ደግሞ አልታሚራ ስለሚገኘው ይሄ ባይሰን ስዕል ባይሰን ማለት ልክ እንደ ጎሽ አይነት እንስሳ ነውና ልክ እንደ ተርኒንግ ፖይንት ነው። ለዚህ ለፕሪሂስቶሪክ አርት እንደ ተርኒንግ ፖይንት ነው ማለት በቃ አዲስ ነገር የታየበት እንደማለት ነው። እና እንዲያውም ሳይንቲስቶች መጀመሪያ አልተቀበሉትም ነበር ልክ እንደ ፎርጀሪ ነገር እንደሆነ
ወይም በቅርብ የተሰራ ማለት የቅርብ ዘመን ሰዎች ሰርተውት ዝም ብለው ፌክ ነው ምናምን ተብሎ ረጅም ጊዜ በኋላ ኦልሞስት ወደ 20 ዓመት ምናምን ፈጅቶ መጨረሻ ላይ አክሰፕት አድርገውታል። እዚህ ስራ ላይ እዚህ ባይሰን ላይ በጣም የሚገርመው ነገር ናቹራል የድንጋዩ ናቹራል የሆነው እብጠት አለ አይደል? እና ያንን ተጠቅመው ነው ልክ የ3D ፎርም እንዲሰጠው ለዚህ ለባይሰኑ እዛ ፎርም ላይ ነው ስዕሉን የሰሩት። አሁን ክሮኖሎጂ ኦፍ አፐር ፓሊዮሊቲክ እንይ። ፓሊዮሊቲክን ታይም ላይን ለማየት እንሞክር። በመጀመሪያ ፓሊዮሊቲክ ማለት ፓሊዮ ማለት ኦልድ ማለት ነው። ሊቲክ ሲሆን ስቶን ነው። ስለዚህ ኦልድ ስቶን ኤጅ ይሆናል ማለት ኦልድ ስቶን ኤጅ ሲሆን ፓሊዮሊቲክ ይሆናል። ለምሳሌ ይሄ ሞኖሊቲክ ሲሆን ከአንድ ድንጋይ የተሰራ ወጥ ሲሆን ይሄ ሞኖሊቲክ ነው ይባላል። ልክ እንደዛ ነው ማለት። ፓሊዮሊቲክ ሲሆን ስቶን ኤጅ ነው ማለት ኦልድ ስቶን ኤጅ ማለት ነው። ሶስት ስቶን ኤጆች አሉ። የመጀመሪያው ፓሊዮሊቲክ ነው። ቀጥሎ ሜሶሊቲክ አለ ወይም ሚድል ስቶን ኤጅ። ቀጥሎ ኒዮሊቲክ አለ ኒው ማለት ነው። ኒው ስቶን ኤጅ አለ። ስቶን ኤጅ ቀጥሎ የሚመጣው ብሮንዝ ኤጅ ነው። በኢጂፕሽያን ሲቪላይዜሽን ታይም አካባቢ ያለ ነው። ቀጥሎ ደግሞ አይረን ኤጅ አለ። ሮማን ወይም ግሪክ ሲቪላይዜሽን ታይም ላይ የነበረ ነው። እንግዲህ ከአፐር ፓሊዮሊቲክ አርት የተሰራባቸው ወይም አርት ወርኮች የተገኘባቸው ሶስቶቹ ናቸው። ኦሪኛሻን፣ ግራቪሻን እና መግደያን። እነዚህ ስማቸውን ያገኙት ለምሳሌ ኦሪኛሻን ፈረንሳይ ውስጥ ኦሪኛክ የምትባል ሳይት ላይ የተገኙ ኤርሊስት ኬቭ ፔንቲንጎች ስለነበሩ ለዛ ነው። ግራቪሻን ደግሞ ላግራቪቴ በሚባል ዶርዶኝ ፍራንስ ውስጥ የተገኘ ስለሆነ ነው እና ቬነስ ፊገራይንስ የተገኙት እዛ ነው። ሶስተኛው መግደላኒያን ነው። መግደላኒያን ደግሞ ላማደሌን ፍራንስ ውስጥ የተገኘ ነው። መጀመሪያው ኦሪኛሻን ታይም ላይ ከ34,000 ዓመት ቢሲ ማለት ነው 34,000 ዓመት በፊት ኤርሊስት የሚባለው ኬቭ ፔንቲንግ የተገኘበት ነው። ሾቬ ላይ ማለት ነው። ሁለተኛው ደግሞ ግራቪሻን ይባላል። ይሄ ቬኒስ ፊገራይንስ የተገኙበት ነው። ቬነስ ፊገራይንስ ማለት ቀጥታ ይሄ የግሪክ ጣዖት ቬነስ ከምትባለው ከሰው ጋር ግንኙነት የለውም። ቱረንስ ግን አሁን የሴት ምስል ነው። ይሄ ቬነስ ፊገራይንስ ማለት አሁን ምስሉ ላይ እንደምታዩት ወፍራም ሴት ውመን ወይም ይሄ እናት የምትሏት አይነት አደልት ፊሜል ማለት ነው። ወመን የዛ አይነት ፊገሮች ናቸው ቬነስ ፊገራይንስ ማለት። እነሱ የተሰሩበት ታይም ነው ግራቪሻን ወይም ከ28000 ቢፎር ክራይስት ማለት ነው። ሌላኛው ደግሞ መግደላኒያን ነው። ሞደርን ሲስተም ቻፕል ሌስኮ ላይ የተገኘው ኬቭ ፔይንቲንግ የተሰራው በዚህ ታይም ነው ማለት ነው እና በኬቭ ፔይንቲንግ ፒክ ላይ የደረሰበት ተብሎ የሚታሰበው ነው። ሌላኛው ኒዮሊቲክ ታይም ላይ ነው። ኒዮሊቲክ ማለት እንዳልኳችሁ ኒዮሊቲክ እዚህ አክቹአሊ ከ8000 ቢሲ ሜሶሊቲክ ነው። ግን ከ8000 ጀምሮ ኦልሞስት ከኢጂፕሽያን አርት ከዛም ደግሞ አልፎ እስከ 1300 ቢሲ ድረስ ስለሆነ ነው ኒዮሊቲክ ተብሎ እዚህ ላይ የገባው። ግን ሁለቱንም ይይዛል፣ ሜሶሊቲክንም ሚድል ስቶኔጅንም ኒው ስቶኔጅንም ይይዛል ማለት ነው ይሄኛው። ስለዚህ ይሄ ግሌሽን ታይም ላይ ስለነበረ በረዶ ኦልሬዲ እየሸሸ ነበረ። ያ ማለት ሳሃራ በረሃ በቃ በረዶ ለቆት ነገር የተወሰነ ይሄ በረሃ መሆን ገና አልጀመረም ነው። ሳሃራ አካባቢ ላይ ኬቭ አርቶች ተገኝተዋል ነው በዚህ ታይም ላይ። አሁን ደግሞ ለስዕል የሚጠቀሙባቸውን ቱልስ ወይም ማቴሪያል ለማየት እንሞክራለን። ስለዚህ ፒግመንት የሚጠቀሙት አሁን ሬድ ኦከር ወይም አይረን ኦክሳይድ የሚባለውን አፈር ይጠቀሙ ነበረ። ሌላው ብላክ ማንጋኒዝ ዳይኦክሳይድ ይጠቀማሉ ከተለያየ ባይንደሮች ጋር ሚክስ እያደረጉ ማለት ነው። ድንጋይ ወይም አፈርን እየፈጩ ከደም ጋር ሊሆን ይችላል ወይም ከእጽዋት ፈሳሽ ጋር ሊሆን ይችላል ሚክስ እያደረጉ ይጠቀሙ ነበረ። ቴክኒካቸው ደግሞ ስፕሬይንግ ቴክኒክ ይጠቀሙ ነበር። ስፕሬይንግ ማለት ባፋቸው ቀለም ባፋቸው ይዘው ወይም ደግሞ የሆነ አጥንት ውስጥ ቀለሙን ከተው በማለት ስፕሬይ ያደርጉታል ማለት ነው። ለምሳሌ እጃቸውን ሊሆን ይችላል የሆነ ስቴን ስላስቀምጠው ወይም ደግሞ የሆነ ኤሪያ ዝም ብሎ ከቨር ለማድረግም ሊሆን ይችላል። በቃ ልክ ሞደርን ታይም ስፕሬይ እንደምንጠቀመው ማለት ነው ይጠቀሙ ነበር። ሌላው ሰርፌስ ዩዝ አሁን እንዳልኳችሁ ቅድም የባይሰኑን ምስል እንዳየ ነው ይሄ ናቹራል የሆነውን የድንጋዩን እንትን ሰርፌስ እንትን በመጠቀም የእብጠት ምናምን ካለው ያንን በመጠቀም ይሰሩ ነበር። ይሄ የሮኩን ኮንቱር በመጠቀም ማለት ነው። ይሄ ቮሊዩም ዴፕዝ እንዲሰጠው ምስሉን ቮሊዩም እና ዴፕዝ እንዲሰጠው ይሰሩ ነበር። አሁን ደግሞ ይሄ አውትሳይድ ዩሮፕ ያለውን ነገር እንይ። አንዱ እንግዲህ አፍሪካ ነው።
አፍሪካ ውስጥ ምን ነበር የሚለው ይሄ ታሲል ናጀር የሚገኘው አልጄሪያ ውስጥ ነው እና እነዚህ ፔይንቲንጎች ኦልሞስት ከ6000 ቢሲ የተሰሩ ናቸው። ምስሉ ላይ እንደምታዩት እንግዲህ የተወሰነ ሰሃራ ፈርታይል እንደነበረ ያሳያል እና ሌላ እረኞችን ምናምን ያሳያል ምስሉ ላይ እንደምታዩት ይሄ በጎችን ምናምን ሲጠብቁ ማለት ነው። ዶሜስቲኬሽን ተጀምሮ ነበር ማለት ነው በዛ ታይም። ሌላው ደግሞ አውስትራሊያ ውስጥ ብራድሾ ፊገርስ የሚል አለ። ብራድሾ ይሄ ዲስከቨር ያደረገው ሰው ስም ነው፣ በሱ ተሰይሞለት ማለት ነው። ስለዚህ ብራድሾ ፊገርስ ከ15000 ቢሲ የተሰራ ነው። ይሄ ምስል የተረፈው እስካሁን ድረስ ያልተበላሸው ከላዩ ላይ ይሄ የፈንጋይ እና ባክቴሪያ የሆነ ሌየር ሰርተዋል ነው። ልክ እንደ በቃ ሴራሚክ ሌየር ብላችሁ አስቡትና ላዩ ላይ የሆነ ጠጥር ያለ ሌየር በላዩ ላይ ስለሰሩ እንደ ፕሮቴክቲቭ ፊልም ሆነው አገልግለዋል ማለት ነው እና ስራው ሳይበላሽ እስካሁን ድረስ ቆይቷል። የዚህ ኢራ ወይም አሁን የፕሪስቶሪክ ታይም ላይ ማስተር ወርክ ወይም ሌሎቹን ስራዎች ልቆ የተገኘው ስራ ቻይኒዝ ሆርስ ነው እና ቻይኒዝ ሆርስ የተባለው በአሁን ታይም ላይ ቻይና ውስጥ የሚገኝ የሆነ የፈረስ ዝርያ አለ እና እነሱን ስለሚመስል ነው። አሁን እግራቸው ትንሽ አጠር ያለ፣ ሆዳቸው ትንሽ ከበድ ያለ አይነት እና ጭንቅላቸው ደግሞ ትንሽ አነስ ያለ እነዚህ የቻይና ዝርያ ናቸው፣ የቻይና ፈረስ ዝርያዎች እና ቻይኒዝ ሆርስ የተባለው ለዛ ነው እንጂ የሚገኘው ሌስኮ ውስጥ ነው። ሌስኮ ኬቭ አርት ውስጥ ነው የሚገኘው ፈረንሳይ ውስጥ። እነዚህም ፈረሶች ከመምሰሉም በተጨማሪ ደግሞ የሶንግ ዳይናስቲ ፔይንቲንጎች ጋር ይመሳሰላል። እዚህ ላይ አቺቭ የተደረጉ 3 ነገሮችን እንይ። አንደኛው ትዊስትድ ፐርስፔክቲቭ። ትዊስትድ ማለት ለምሳሌ አንዳንድ ቦታ ጀስት እንትን ነው ፕሮፋይል ቪው ነው ከጎን የሚታይ ሳይድ ቪው ነገር የሆነና እንትኑ ግን ኮቴዎቹ ግን ትንሽ ዞር ነገር ይላሉ ማለት ነው። ወደኛ በደንብ ሙሉ ፒክቸሩ እንዲታይ እንደዚህ ዞር ያደርጉታል። ትዊስትድ ማለት ያ ትዊስትድ ፐርስፔክቲቭ። ቴክኒኩ ደግሞ አውትላይኑን በብሩሽ ይለቅሙትና ውስጡ ያለውን ከለር ደግሞ እንትን በማድረግ ቀለም ስፕሬይ በማድረግ ማለት ቅድም ባልኳችሁ ከሁለት አንዱ ቴክኒክ ስፕሬይ በማድረግ ነው ውጭውን የሰሩት እና እንደምታዩት በጣም በቃ የስኪኑ ሼድ ሁላ መጥቷል ማለት ነው። ከአንድ ከለር ተነስቶ ከብራውን ተነስቶ ወደ ወዲህ ደግሞ ነጭ የሚሆነው ከለር ሁላ መጥቷል። የላይ ደግሞ ይሄ የጋማው ደግሞ ጥቁር መሆኑ ምናምን በጣም አርቲስቲክ ነው። ሶስተኛው ደግሞ ሲምቦሊዝም ነው። አሁን ከፈረሱ በላይ የምታያቸው እነዚህ 4 እንደዚህ ማርክ የተደረጉት መላምት ነው። አንደኛው እንደ ትራፕ ሊሆን ይችላል፣ ወጥመድ ነገር ወጥመድን ሲምቦላይዝ ለማድረግ ሊሆን ይችላል። ወይም ደግሞ የሆነ ዌፐን እንደ መሳሪያ ምናምን ሊሆን ይችላል። ወይም ደግሞ ክላን ማርከርም ሊሆን ይችላል። አንድን ትራይብ ወይም ክላን የሚገልጹበት ሲምቦላይዝ የሚያደርጉበት ሊሆን ይችላል። ይሄ ፕሪዘርቭ የማድረግ ቻሌንጅ አለ እነዚህ ኬቭ አርቶች። አንዱ ምክንያት ምንድነው? ብዙ ሰዎች አሁን ያንን ቪዚት ሲያደርጉ ይሄ በትንፋሽ ምናምን የሚመጣ ማለት ኢንቫይሮንመንቱን ይቀይረዋል ማለት ነው አይደል? ስለዚህ ፈንጋይ ምናምን እንደዚህ ይበቅልበታል እዛ ድሩ ላይ። ስለዚህ እንደዛ እንዳይሆን ምን አደረጉ? ለምሳሌ ሌስኮ አሁን ሄዳችሁ ብትጎበኙት ኦሪጂናሉን አይደለም የምትጎበኙት፣ ራሱን የሚመስል የሆነ ሪፕሊካ ሰርተዋል ማለት ነው። እሺ ለዛሬ ያለን ኮርስ ይሄን ይመስል ነበረ። ቀጣይ ስለ ኢጂፕሽያን አርት የምንናገር ይሆናል። አመሰግናለሁ።